አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረጀብ ሚዲያ ተከታታዮች እንደምን አላችሁ? ዘይነብ የፍቅር ሰው የተሰኘውን ክፍል 2 ታሪክ ይዤላችሁ መጥቻለሁ። ከታሪኩ ጋር አብራችሁ ቆዩ። ኡሙ መርየም ነኝ። አብራችሁን ቆዩ። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን አትርሱ። ላይክ፣ ሼር አድርጉት። ቪዲዮን ከወደዳችሁ ለሌሎች እንዲደርስ ማለት ነው። አብራችሁን ቆዩ። ከዛሬ ነገ ይመጣል በማለትም 6 ዓመታትን በሩን በማየት በትዕግስት ጠበቀች። ዘይነብ በ6ኛው ዓመት ግን ሁለቱን ጥንዶችን ዳግም የሚያገናኝ አንድ ክስተት ተፈጠረ። ወደ ሶሪያ የንግድ ቅፍለቱን ጭኖ በረሃውን የሚያቋርጥ አንድ ቡድን በነቢዩ ሰለላሁ ዐለይሂ ወሰለም ወታደሮች እንዲቆም ይደረጋል። ከቡድኑ አባላት መካከል አንዱ አልአስ ነበር። አልአስ ፈትለክ ብሎ በማምለጥ የቡድኑን አባላት ጥሎ ይጠፋል። ሌሊቱንም በመጋለብ ወደ መዲና ተጠግቶ የዘይነብ ቤትን በማጠያየቅ ይደርስበትና ሊነጋጋ ሲል በር ይቆረቆራል። ሁሌም ልቧ ውጭ የቀረው ዘይነብ የባሏን ምት በመለየት በሩን ከፍታ እስልምናን ተቀበልክ ትለዋለች። አልተቀበልኩም ይላታል። አሁን አንቺ ዘንድ የመጣሁት አምልጬ ነው ሸሽጊኝ ይላል። ዘይነብ ጊዜያዊውን መደበቅ ሳይሆን ባሏን ለዘላቂነት ለማግኘት ጓጉታ ሙስሊም መሆን ትችላለህን በማለት በተማጽኖ ትጠይቀዋለች። አልአስ የሚያረካትን መልስ አልሰጣትም። ምንም ችግር የለም ናግባ፣ ያጎቴ ልጅ ነህ፣ አብሮ አደጌና የልጆቼም አባት ነህ ብላ በሩን ከፈተችለት። ምዕመናን የሱፊ ሰላትን ሰግደው እንዳበቁ ከመስጂድ ጀርባ አንድ ድምፅ ተሰማ። ዘይነብ አልአስን ኢብኑ ራቢ ነጻ አውጥታለች የሚል ድምፅ። ነቢዩ ሰለላሁ ዐለይሂ ወሰለም እኔ የሰማሁትን እናንተም ሰምታችኋልን አሏቸው። አጠገባቸው ለነበሩ ባልደረቦች ሁሉም አዎንታቸውን ሰጡ። ዘይነብ አክላም አልአስ ያጎቴ ልጅ ነው፣ የልጆቼም አባት ነው፣ እናም ነጻ አውጥቼዋለሁ አለች። ለሶስተኛ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ከተቀመጡበት በመነሳት እናንተ ሰዎቹ፣ ይህ ሰው ጥሩ የልጄ ባል ነበር። ቃሉን አጥፎ የማያውቅ ምንም አይነት የሐሰት ንግግር አይታወቅበትም። የምትቀበሉን ከሆነ ገንዘቡን በመመለስ ወደ ፈቀደበት እንዲሄድ እሸኘዋለሁ። አይሆንም ካላችሁ የፈለጋችሁትን መወሰን ትችላላችሁ። በዚህ ውሳኔያችሁ እኔ ምንም ቅሬታ አያድርብኝም አሉ። ሰሃቦች ከረሱል ቃል አይወጡም። ነቢዩ ወደ ዘይነብ ሄደው አንቺ ነፃ ያወጣሽውን ሰው ነፃ ለማድረግ ተስማምተናል አሏት። አክለውም ይህ ሰው ያጎትሽ ልጅ ነው፣ የልጆችሽም አባት ነው፣ ቸር ሁኚለት። ነገር ግን ላንቺ የተከለከለ በመሆኑ አጠገብሽ እንዲደርስ አትፍቀጂለት አሏት። በአባቷ ሀሳብ ተስማምታ ወደ ባሏ ሄደች። ለባሏም ለመሆኑ ምንም ያህል አንናፍቅህም? ለምን ሙስሊም ሆነ ከኛ ጋር አብረህ አትኖርም? በማለት ጠየቀችው። ፍቅረኞች የራሳቸው ቋንቋ አላቸው። በሰባኪ ቋንቋ አይጠቀሙም፣ በመምህር ቋንቋ አይጠቀሙም፣ በገዢ ድምፅ አይጠቀሙም። በፍቅር ቃና፣ በፍቅር ለዛ እንጂ በማስገደድም አይደለም። ምናልባት በልምምጥ፣ ምናልባትም ራሮታዊ ስሜትን በሚፈጥር የፍቅር ድምፅ። ዘይነብ ይህንኑ ነው ያደረገችው። ምንም ያህል አንናፍቅህምን ነበር ያለችው። አልአስ ዝም አለ። ገንዘቡንም ተቀብሎ ቤተሰቡን ተሰናብቶ ወጣ። ዘይነብ እዝም እንዳለች ቆማ እያየችው ለዘመናት በመጣልኝ ብላ ተጠብቆ የነበረው ባሏ ወደ ኋላ መለስ ሳይል ፊቱን ወደ መካ ዞረ። መካ እንደደረሰም እናንተ ሰዎች ሆይ ይኸው ገንዘባችሁን ተረከቡ ብሎ የነጋዴዎችን ገንዘብ አስረክቦ አክሎም የቀረ ነገር አለ አላቸው። እምነቱን ሊያረጋግጥ፣ ንጽህናውን ሊያስመሰክር ሁሉም ምስጋናን ቸረውት ከሱ የጎደለ እንደሌለ ይፋ አደረጉ። እሱ በበኩሉ ግን የቀረ ነገር አለ። አዎ ከሱ በኩል ግን የቀረ ነገር እንዳለ ሊያሳውቃቸው ከፍ ወዳለ ቦታ ላይ ወጥቶ ከአሁኑ ደቂቃ ጀምሮ በአላህ ፈጣሪነት በሙሐመድ መልእክተኝነት አምኛለሁ ብሎ በይፋ በአደባባይ የእምነት ማሰሪያ ቃሉን ሰጠ። ወደ መዲና ተመልሶም የተወዳጁ የአላህ መልእክተኛ ሆይ ትናንት ነፃ ወጡኝ፣ ዛሬ ደግሞ ከአላህ ሌላ የሚገዙት ፈጣሪ የለም፣ እርሶ ደግሞ የመልእክተኛው መሆኑን መስክሬያለሁ አላቸው። በድርጊቱ ሁሉም ተደሰቱ። አሁን ወደ ዘይነብ ዘንድ ተመልሼ እንድገባ ይፍቀዱልኝ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በደስታ ተውጠው እጁን ይዘው ዘይነብ ዘንድ በመውሰድ ዘይነብ ሆይ ያጎትሽ ልጅ እኔ ጋር መጥቶ ወደ አንቺ መመለስ ይችል ዘንድ ጠየቀኝ አሏት። በዚህ ጊዜ ዘይነብ ልክ ከ20 ዓመት በፊት ለመጀመሪያ ጊዜ የትዳር ጥያቄ እንዳቀረበላት ሲነገራት የነበረውን አይነት ስሜት ፊቷ ላይ ተነበበ።
ጉንጮቿ በሀፍረት ቀሉ፣ ፊቷ በሚማርክ ፈገግታ ተሞላ። ስንት ቀናትን ስትናፍቀው የነበረው ጊዜ ደረሰ። በደስታም ተቀበለችው። እነዚህን ተጣማሪዎች የናፍቆታቸውን የፍቅራቸውን ያህል ግን የታገሱትን ዘመን ያህል አብረው መኖር አልቻሉም። ዳግም በተገናኙ በአመቱ ጥም ቆራጩ አንጀት በጣሹ ሞት ቤታቸው ገባ። ዘይነብን ወሰዳት። እጅግ የሚያሳዝን ጊዜ ሆነ። አልአስ ሀዘኑን መቆጣጠር አቃተው። አልቅሶ ሰውን የሚያስለቅስ ነበር። ቆዳው ሳሳ። ልጆቹን አቅፎ ዘመዱ እንባው ብቻ ሆነ። በሀዘን እንደተቆራመደ ከአመት በላይ እንኳን መኖር አልቻለም። የእሱም ነፍስ ከስጋው ተለየች። እነዚህ ውብ ተጣማሪዎች አካል ለአካል መንፈስ ለመንፈስ ተዋህደው ፊትና ኋላ ሆነው ከመሬት በታች አረፉ። ውድና የተከበራችሁ የረደም ሚዲያ ተከታታዮቻችን የዘይነብ ታሪክ ይህን ይመስል ነበረ። በሌላ ታሪክ እስከሚገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።